ልከስር ነው መሰል በእናትህ ሲያሳዝን በእናትህ ሰው አልሞት አለ። የሟች ቁጥር ቀነሰ ማለት ነው። እንደኔ ግን ልጅ ዳውድን የሚወደው ሰው አለ? ልጅ ዳውድ እኮ ግን ይለያል። አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። አንድ ሰው አግኝቼልሃለሁ የሬሳ ሳጥን አዘጋጅ ደውሎ ማለት ነው። ይመች አቦ ከለር ነው ያለ ሴትስ ግን በቃ እውነት እንደዚህ ነው ማለት ነው። ታውቃለህ ስልክን ጻፍልኝ ጻፍ ላይ ሸኝኝ እንዴ መኪና ላይ ተደግፎ ስለቆመ ብቻ የሱ መስሎሽ ነው እንዴ? ማለት ያንተ አይደለም የኔ አይደለም ድምፁን ተናግሮ ታረፈው የኔ አይደለም አይያፎች የሰውን ፍሪክ ወጥ ዘርግፋ አላለች። አያ ደግሞ የሰው ፊኒክስ በጣም ተመችቶኛል። ይመች ብሮ ወንድሜ በርጣሚውስ ተመልሷል። አንተ በቃ መቼም ሰው አትሆንም። ምክር ሊመክረን እስኪ ዳይኖሰር ሆነ ሞክረው። አንተ መቼም ሰው አትሆንም ዳይኖሰር ሆነ ሞክረው። ይቻላል እንዴ እንደዚህ ሪሙቭ ማድረግ ከተቻለማ ጥሩ ነው። ወይኔ ኡፍ ዋኮናቸው በርጣሚውስ ወይኔ ምንድን ነው እንደዚህ ያስተከዘብኝ? ወይኔ የኔ እንደዚህ ስትሆን ወይኔ አባት ትክክል እኮ በጣም ምን ነው ማታ በእናታችሁ ጋይስ ማታ ምን እንዳለን እኔ እንደዚህ እንዴ የምሩን እኮ ነው የተከዘው። ምንድን ነው የሆነው? ቆይ አልገባኝም። ጃኒና ዲቦራ እዛ ተገናኝተዋልና ምግብ መጥቶላቸዋል። ይሄ በቾፕስቲክ ምግብ ጃኒ ልትሞክር ነው። ጃኒ ይሻላል። ቆይ አነሳችሁ ጀግና ናት እኮ ጃኒ ያነሳችሁ አንስታለች። ይቻላል ማይቻል የለም ሆነ ተከናወነ። ዲቦን እያጎረሰቻት ነው። ጃኒ ግን አወይሽነ ሞክሩ፣ በቃ ሞክሩ። የሞከራችሁት ነገር ሁሉ ይቻላል። የማይቻል የለም ጋይስ፣ የማይቻል ነገር የለም። ሞክሩ በቃ እየሞከርን ወገን። ጃኒ ግን አልተቻለችም። እውነት ፈታ እያለች ነው። ፈታ እያለች ወይ ጃኒ ይመችሻል። እውነት ይገባሻል። ወርቀት ሆነሽ ሁሉ ነገር የሚያምርባት ሁሉ ነገር በቃ የሚመጣው ቅሌቱ ቅብጠቱ አላውቅም ብቻ ጃኒ ሁሉ ነገር ነው የሚያምርባት። እውነት ምን ያደርጋል ውሸት። በቃ ይሄ እንግዲህ ተፈጥሮ ፈጣሪ ነው የሚሰጣቸው ማለት ነው። በቃ ሁሉ ነገር ያምርባታል። ለምን እንደሆነ አላውቅም።
እወድሻለሁ። ቀላል ይወድሻል። አንቺን ያልወደደ ማንን ሊወድ ነው እንዴ? እውነት የምትወደጂ እኮ ነሽ። ሰላም ሰላም ጋይስ እንዴት ናችሁ? ሄሊሻ ነኝ። በተለያዩ የሚያስቁ ቀልዶች ሪያክሽን መጥቼላችኋለሁ። እንግዲህ እኔ ጀማሪ ነኝ። ቤተሰብ እየሆናችሁ የደወል ምልክቱን የተጫናችሁ ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ከዚህ በኋላ በየቀኑ ቪዲዮ ሰራለሁ ጋይስ። ቤተሰብ እንሆን እንግዲህ። ሄሊሻ ነኝ እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። አልጋ እየያዛችሁ ማለት ነው ለቪዲዮ ለኮላቦሬሽን ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው። አልጋ ይዘን ምናምን ወይኔ ልጅ ዳውድ ግን ያደረግነው ነገር የለም እኮ ማን ነገር ሲያደርጉ ተይዟል ነው የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ አልጋ ይዛሉ ምናምን ለቪዲዮ እንዲያምር ማለት ነው። ለኮላቦሬት ነው እንጂ እውነተኛ እንትን የለውም። ከፈለግ ኮላቦሬት እናድርግ፣ መኝታ ከፈለግ ኮላቦሬት እናድርግ። አዎ ለቪዲዮ ነው እንጂ እኮ ምን ይቆ እንትን የለውም። እኔ ግን እውነት ልጅ ዳውድ እና በርጣሚውስ ከሌሉ ኦንላይኑ ራሱ ይደብረኛል። የሚያዝናኑኝ እነሱ ናቸው። በቃ በስመ አብ ከሰርግ ተባረርን። ድንኳን ሊሰብሩ ሲሉ ማለት ነው ከሰርግ ያባረሯቸው። ተክዘዋል፣ በጣም ተክዘዋል። ወይኔ እንዴት ታባረሩብን አላችሁ እንዴ! እውነት የሰርግ ድምቀት እኮ ናቸው ሁለቱ። ሰርጉን የሚያሞቁት የሚያደምቁት እነሱ ናቸው። እንዴት ይባረራሉ? ዋው የሚያምር ዝግጅት፣ ደስ የሚል። እኔ ሲጀመር ኩኩሻን ወደዋለሁ፣ ኤርሚንም ወደዋለሁ። በቃ የምር ይሆናል ያልጠበቅነው ነገር ነውና በጣም ደስ ይላል። ነይልኝ እንዳለ ሳቀቅ በጣም ነው የሚያምሩት። በጣም ነው ደስ የሚለው። ጋይስ ለዋል አፈቀረች መሰለኝ። እኔ ምንም አላማረኝም። ወይ ለዋላችን የኔ ቆንጆ የኔ ጠንካራ እንዴት እንደምወድሽ በጣም የምትመችኝ። አይ የሰሞኑ ድባብሽ ግን ብዙም ሰማኝማ። ምንድነው? ቆይ አካውንት ቴክስት ላኩልኝ። ባንክ ነው የለዋል ወንድምና አባት ናቸው። ቼክ አድርግልኝ። ለሰርኩልኝ ነው 1500 ተቀናሹ ነው። ምን ነው? ማን ነው ቀናሹ? ኖ 1500 የለዋል እናትና አባት ግን ይገርሙ። ደግሞ እንደዚህ ጀመርክ? ደግሞ እንደው ከአካውንቴ ላይ ብር እንደው መስረቅ ጀመርክ? ልጁን ወስደሃል። እኔ እኮ ጭንቅላቷን በጣም ነው የማደንቀው። ልጅሽ 1500 ብር ከአካውንቴ ላይ መዘረፈኝ ሰረቀኝ ነው የምልሽ እኮ። እማ ራሱ እኮ ነው ቴክስት ገብቶልኛል፣ ቼክ አድርግልኛል። እኔ ትራንስፈር አድርገህ እኮ ነው ራስህ። አንተ ሽማግሌ አረጀህ እንዴ? ጠዋት ለንጉስ ትሄዳለብኝ 1500 ብር ልልክ ብለህ ባንክ አልሄድክም? ምን ነክቶ ነው? ቅድም በቃ ባንክ ስቴት ቴክስት አልገባልህም ወዲያው። እኔ ግን በቃ ዝም ብለህ ነው የምትናገረኝ እኮ ነው። እሱ ይከፋዋል ብለህ አሁን እድሉ እንደው ቢመቻችልህ እንደው እድሉ ቢመቻችልላት። በቃ ይህ እናትና አባቶቻችን ቋሚ የሆነ ባህሪ ነው። የማይቀየር ለዋል መታለች። ጋይስ ለዋልን ግን እንደኔ የሚወዳት ሰው አለ። እንዴ የሚያማርባት እንግዲህ ገንዘብ ይኖረኝ ብለህ ነው። እኔ አሁን ከዚህ ላይ ቢኖረኝ ደግሞ በቃ የሌለ ነው። እውነት የውስኪ
እኔ ለዋልን ማለት ነው ከድሮ አንስቼ ማጣት ይዘን ማለት ገና ስጀምር ገና እንደዚህ በሜትር ግንባሯን እየለካ ያን እስኪ በቃ እንዴት አውቅ እንደሆነች መኖር ግን በጣም ትመቸኛለች። ማርያምን ልጅ ዳውድ መጣች እያለች ነው ዛሬ በጣም ከመወጣጠሩ የተነሳ በቃ በጭንቀት ሊሞት ማለት ነው ተጨንቋል። በስማ ቢቀርስ እውነት እኮ ነው ግን ቢቀርስ እንደዚህ አይነት ነገር እውነት ግን እንደዚህ አይነት እንትን የምትወዱ ሴቶች አላችሁ? እኔ በጣም ነው የምጠላው። ፍጥርጥር ያለ ነገር የሆነ አላውቅም ብቻ ይከብደኛል እኔ